ካልኩኝ አክብሩኝ፣ በማንነቴ ውደዱኝ ካልኩኝ ዘረኛ መሆን የለብኝም። አንተ አማራ ነኝ ውደዱኝ አክብሩኝ፣ በማንነቴ ባህሌን እወቁልኝ ካልክ ዘረኛ ከሆንክ ይሄ ዘረኝነት አያስብልም። ገባ? ይሄ የአንድ ሰው መፍት ነው። እዚህ ጋር ደግሞ ይሄ ስለተናገርኩ አዳምጠኛ። እኔ የኔ ብቻ አትበል፣ የኔንም አዳምጥ እና እዚህ ጋር አሁን እያወራን እያለ በጣም ስድቦች አሉ። ይሄ ደግሞ አያስፈልግም። የሰው ልጅ ያው ግዴታ አይደለም። ገባ? እና እዚህ ጋር ብዙ ስድብ አለ። እኔ ለምን ተሰደብኩ ሳይሆን በስድብ የሚሄድ ህዝብ መሆን የለብንም ለማለት ፈልጌ ነው። ጥሩ ነው። ያን እኛ አሁን አዲስ የምትመጣ ኢትዮጵያ አለች፣ እንጠብቅ። እናንተ ይዛችኋት የምትመጣ አዲስ ኢትዮጵያ ገባ? ደግሞ ኦሮሚያ ኢትዮጵያን እየመራት ያለው ኦሮሞ ነው። ለምን ታዲያ አዲሷን አላየን? ምን አሁን ኢትዮጵያን እየመራት ያለው ኦሮሞ ነው አይደለ? ይሄ ኦሮሞ አዳምጠኝ። ኢትዮጵያን እየመራ ያለው ኦሮሞ ነው። እኛ አላመንበትም። ይሄም መንግስት እኛ እየተቃወምን ያለን እኛ እየፈለግነው አይደለም። ገባ? እዚህ ጋር ደግሞ ብሔርተኛ ናችሁ ማለት ነው። ኦሮሞ ጋር ኦሮሞ ጥሩ ነው። አሁን እኛ የምናምነው ለ27 ዓመት እኔ እናንተ ኖ ሰይድ እዚህ ጋር አዳምጠኝ። እኔ እናንተ ሁሌም ስንወያይ በቃ አላ ሰውን አታዳምጥም። ችግር የሆነ ጥያቄ ጠይቅና እዛ ጥያቄ ጠየቅ። እናንተ የምታመጡት ኢትዮጵያዊ የቱ ነው? ኦሮሞ ነው እያስተዳደረ ያለው ስትል ይሄንን ኦሮሞ የሚለው መንግስት ይሄ መንግስት እኛ አላመንበትም፣ አንፈልገውም፣ ይሄ አይወክለንም፣ የኦሮሞውን ህዝብ አይወክልም እያለን ነው እየተናገርን ነው። ገባ? ይሄ የእናንተ ነው፣ ከእናንተ ነው የመጣው። ጠይብ አሁን ጥሩ ነው። አንቺ አሁን የኦሮሞ ህዝብ ሳትሆን የኦሮሞ ብሔርተኛ ነኝ ብትይ ጥሩ ነው። ለምንድን ነው የምለው? ለምሳሌ የኦሮሞ ህዝብ ያመነበት አለ። ይህንን መንግስት ያመነበት አለ። ሁሉም ያመነበት አይደለም። ለምሳሌ አንድ ሰው ሁሉም ኦሮሞ ነው ማለት አይቻልም። እሱን የሚወደው ኦሮሞ ነው ማለት አይቻልም። የጅማ ኦሮሞ 100% መንግስታቸው ነው አምነው ይቀበሉታል። እኛ ደግሞ አንፈልገውም። የወሎ ኦሮሞዎች መንግስት ለምን ወደዱ ለምን ጠሉ አይባልም። እዚህ ጋር የራሳቸው መብት አላቸው። ለምሳሌ የሆነ ሰው እሱ ሞዴል የሆነ ስማ 60 ሚሊዮን ህዝብ ሳይሆን አሁን ኦሮሞ አሁን ላይ 90 ሚሊዮን ህዝብ ነው። ምኑ ኦሮሞ 90 ሚሊዮን አላየክም? በጋዜጣ በምናምን 90 ሚሊዮን ከየት መጣ? የኢትዮጵያ ህዝብ 110 ሚሊዮን ነው። ያኔ 90 ሚሊዮን ነው 40 ሚሊዮን ሌላው 40 ሚሊዮን ነው እንዴ? አየክ አይደለ አንተ? በቃ ከሚዲያው ርቃል። የኦሮሞ ህዝብ 90 ሚሊዮን ህዝብ ነው። ከ90 ሚሊዮን ለምሳሌ 1 ሚሊዮን ይሄንን መንግስት ሊደግፈው ይችላል። ይሄን ህዝብ ይሄ መንግስት ደግሞ 1 ሚሊዮን ከደገፈው የ80 ሚሊዮን ህዝብ ደግሞ ይሄንን መንግስት አይደግፈውም። የኦሮሞ ህዝብ እንግዲህ በብዛት እንደው ምናልባት 30 ሚሊዮን ይሆናል። 30 ሚሊዮን 30 ሚሊዮን የኦሮሞ ህዝብ ቢያንስ እናንተ ስንት ሚሊዮን ናችሁ? 25 ሚሊዮኑ አብይን ይደግፋል የኦሮሞ ህዝብ። ኦኬ 30 ሚሊዮን ያልከው 5 ሚሊዮን አይደግፍም። ኦኬ እናንተ ስንት ሚሊዮን ናችሁ? እኛ 40 ሚሊዮን እኔ እኮ ታስቀኛለህ። እኛ 40 ሚሊዮን ነን። እኛ ምን ያስቅሻል? ምን ያስቅሻል? እኔ የምለው እናንተ 30 ናችሁ። ኧረ በእናትህ ይሄ ግን ውሸት ግን እኔ ግን አብራችሁ ነው የተወለዳችሁት ግን ከውሸት ጋር እኔ ግን እንዴ አንቺ እኮ ነሽ የቀደደሽ 90 ሚሊዮን ልንኳል አልሽ እኮ ማነው ውሸት ነው? ያለምንም ያለመገምገም እዛ ላይ የኢትዮጵያ ሁሉ ምን ነው ደውቦችን ጨፈለቃቸዋቸው ሚሊዮን። ኧረ በእናትህ ስማ 90 ሚሊዮን ህዝብ ነው። ለምሳሌ አሁን የህዝብ ቆጠራ አይደረግም ተብሏል።
የኦሮሞ ህዝብ ግን እንዲደረግ እንፈልጋለን። አረ ይደረግ ብንል የአማራ ፖለቲከኞች ግን የህዝብ ቆጠራ በፍጹም አያስፈልግም ብሎ እየጮሁ ነው ያሉት። ኦሮሞ እኮ የዛሬ ስንት ዓመት እኮ ነው 80 መኪ አንደኛ እኔ የምልሽ የዛሬ ስንት ዓመት እኮ አዳምጥኝማ ይኸውልሽ አዳምጠኝ የኦሮሞ ብሔርተኛ መሆንሽን አምነሽ ተቀበይ እንጂ ዝም ብለሽ ጨፍልቀሽ የኦሮሞ ህዝብ አትበይ። ገባሽ? አንቺ የኦሮሞ ብሔርተኛ ነው። ብሔርተኛ አይደለሁም እኔ ነሽ እንዴ ከዚህ በላይ አዳምጠኝ። አንተ አሁን በጣም ያሳገኝ እሱን ተወው። ግን ይህ ህዝብ አሁን ለምሳሌ የኦሮሞ ህዝብ የዛሬ ስንት ዓመት ነው 60 ሚሊዮን የተባለው? አሁን ላይ ደግሞ ከተቆጠረ እየሞተ ያለው የኦሮሞ ህዝብ በነገራችን ላይ ስማ አሁን የኢትዮጵያ ብሔር ብሔረሰቦች ተደምረው ሁላቸውም ለምን አይቆጠርም? እሺ ለምንድን ነው እምቢ የተባለው? ሆነ ቀረም የኦሮሞ ህዝብ እሺ 90 ሚሊዮኑን ቶ እሱ ግን እሱን ቶ የኦሮሞ ህዝብ ከኢትዮጵያ ውስጥ ካሉት ብሔሮች ከሁሉም እሱን ተው ከሁሉም ግን ከኦሮሞ በላይ ማለት በቁጥር የሚበዛ ህዝብ አለ። ማን ነው ማለት ብዛት ከኦሮሞ ህዝብ በላይ ማን አለ በብዛት? በሌላ ነገር ተው ይኸውልሽ ይሄን መልስልኝ። እሺ ማን ነው የትኛው ብሔር? አዳምጪኝ ይሄን ብቻ መልሳ መጀመሪያ ነው ይሄን መልስ አዳምጪኝ እንጂ ቆይ እንጂ መልስ ይቻላል እኮ ኦኬ የኦሮሞ ህዝብ ቢያንስ 95% ሙስሊም ስለሆነ ምናልባት እየተጋባ ዝም ሁለት ሶስት ምናምን እየተጋባ ብዙ ሊሆን ይችላል። ግን የአማራ ህዝብ አሁን ወሎ ብቻውን 10 ሚሊዮን ነው። ጎጃም ከዛ በላይ ነው። አሁን እኛ ወደ 50 ሚሊዮን እየገባን ነው የአማራው ህዝብ። እናንተም እንደዚህ እንኳን ሆኗችሁ ቢያንስ 35 ሚሊዮን ግፋ ቢል 40 እንኳን ደርሱ። ያኔ እኩል ነን ማለት ይቻላል። ግን ትንሽኛ በለጥ እንላለን። ሲጀመር እኮ በነገራችን ላይ አልፈርድም ታውቃላችሁ። ምክንያቱም ምን መሰለህ የበታችነት ስሜት የሚሰማችሁ ስለሆነ ነው። የበታችነት ስሜት አለ። እሱን እረዳለሁ። የኦሮሞ ህዝብ በመሬት ስፋትም በህዝብም በሀብትም በቅቤውም በሁሉም ተለቅ ያለ ህዝብ ነው። ትልቅ የአፍሪካ ህዝብ ማለት የኦሮሞ ህዝብ ነው። ይሄን ስል ደግሞ በምክንያት ነው እንጂ ዝም ብዬ አይደለም። ለምሳሌ ታሪክ አንብብ ብዬ እንዳልክክ የኦሮሞ ታሪክ ለአንተ ምንም አይሰራለም። መጀመሪያ ነገሩን አበላሽተሽ እኮ ነው 90 ነው እንጂ ኮኒ አስለኒ በል ነው ነገሩን ያበላሽተሽ። የሆነ ጊዜ ግን ሲዘብጡ እኔ የኦሮሞ ወሎ ነኝ ብለህ አልመጣክም እንዴ? ጾም ውስጥ ግን እኔ ኦሮሞ በወንድ ስለኝ እኔ እኮ ብሔርተኛ አይደለም። እኔ ማንም ብጠላፋ አይደለም። ገባሽ አይደለ? ሆኔ እንደገው ይሲኒ አረኩኒ ሰው አሁን እኛ ምን መሰለሽ ያስቸገሩን ሰዎች እንደማን እንዳሉት ታውቂያለሽ? አቲማን ከአማራውም ሆነ ከኦሮሞ አሁን ያስቸገሩን ሰዎች ከአማራውም ሆነ ከኦሮሞም እንዳንቺ መሰሎች ናቸው ያስቸገሩ። ለምን በብሔር ስም የራሳቸውን ጥቅም የምታስከብሩ ሰዎች አሁን አገርን እንዳትቀጥልና አገርን እያፈረሳችሁ አላችሁ። እንደናንተ ያለን ከሀገሮች ሆናችሁ እንደኛ አይነቱ በስልሳ ኦሮሞ ብሔርተኛና አሉ ከአማራም አሉ እኮ ከአማራውም ከትግሬው። በነገራችን ላይ አንተ ቆቆቆ እንደዚህ ስትል አንዴ እኔ እንደዚህ እንዳንቺ አይነቱ ስትል እኔ እኮ የኢትዮጵያ ሪከርድ በአንድ ላይቭ ከመንግስት አንተ ከምትለው መንግስት አንተ ከምትለው ይሄ ከእናንተ ባለስልጣን ከአማራ አክቲቪስት በላይ የታየው ሰው ክብር የተሰጠኝ ከኦሮሞ ዘንድ ገባ። ስታወራኝ ዝም ብላ አታወራኝ። እኔ ዝም ብሎ ሰው አይደለሁም። ነው መንግስት ልትለኝ ትችላለህ። በብሔርተኛ ስም የራስሽን ስምና የራስሽን ጥቅም እያስከበርሽ መሆኑ ከዚሁ ማየት አለብሽ። አየህ አይደለ? የምን የራሴ ጥቅም? ለምሳሌ የራሴ ጥቅም ኖ አንድ ነገር ምንድን ነው መሰለኝ አዳምጥ መጀመሪያ። እኔ እናንተ መግባባት አንችልም። ምክንያቱም እኔ እናንተ አንድ አይነት ሰዎች አይደለም።
ገባ? የፈለግከውን ነገር ብትናገር ብትልም የኔን ነገር አትደግፈው። ለምሳሌ እኔ አሁን አዳምጠኝ። ላላላላላ አላዳምጥም፣ የምር አላዳምጥም። ወይ ደግሞ ለምሳሌ አንተ ሰውን የማታዳምጥ ሰው ስለሆንክ ማለት የሰው ልጅ ሲወያይ እንደዚህ አይደለም፣ ሰውን እየተናገረ አይደለም፣ በክብር ነው ሰውን የሚያወራው የራስሽን ምናምን። አሁን በእናትህ ጌሙን አትላክብኝ። እዚህ ጋር ምን መሰለህ ይኸው ሰው ሲመካከር ወይ ደግሞ ሰው ሲወያይ እንደዚህ አይደለም። ሰውን እየሰደብክ አሁን አንተ እየተሳደብከኝ ስድብ እኮ አይደለም፣ ስድብ እኮ አይደለም። ለምሳሌ አንቺን ሰድቤ ይኸውልሽ፣ አሁን እየተናደርክ ነው ያለው። እኔ ስታይ ራሱ እየተናደርክ ነው ያለው። ከቤት ውስጥ ውጣና ኖ ስታይ እውነት በጣም ያስታውቃል። እኔና አንቺ አንድ ልዩነት አለን። ይኸውልሽ ለምሳሌ ምንድነው ብትይኝ እኔ ነባሰዱጓ በቃ እኔ ላውጣት ነው። ምክንያቱም ትክክለኛ ሰው አይደለም። ለምንድን ነው የምትናድደው? ሚራኪ ሳበይ እኔ አሁን ተናድጃለሁ እንዴ? በጣም እየተናደድክ ነው ያለው። እያየሁህ ነው ማለት እያወራለሁ። አሁን ስለ ራሴ ጥቅም ነው እያወራክ ያለው። እኛ ግን እያወራ ያለው ስለ ህዝብ ነው። ከህዝብ ውስጥ ወጥተህ የእኔ ነገር አያሳስብህ። እዚህ ጋር ስለ ህዝብ ነበረ ማውራት ያለብህ። አጀንዳው ስለ ህዝብ ነበር፣ ስለ ህዝብ ብቻ መሆን ነበረ። ከህዝብ ዘለህ ወደ እኔ የመጣከው አየህ ስህተትህን እዚህ ጋር። ለማንኛውም ከአንተ ጋር ማውራት አንቺ እኮ ይኸውልሽ ህዝብን እኮ አትወኪ። በቃ ገባሽ አይደለ? ምክንያቱም አልሰማም ሰውን። ምክንያቱም እኔ ነገርኩሽ፣ ያንቺን ስለነገርኩሽ ነው የተናደርሽው አይደል? ለምንድን ነው ሲጀመርም እኮ ጠላት የኔ ጥሩነት አይነግረኝም የኔን ክፋት እንጂ ማለት የኔን ክፋት ያሌለብኝን ክፋት ወይ እኔ ላይ ለመስክ አንተ ሆነም ቀረም እኔ እናንተ ጠላት ነን። ላላ አይደለም የኔ ጠላት ነህ አንተ። ምክንያቱም ጠላት አንቺ በእንደዚህ ነው የፈረሽው። አንቺና እኔ የምንለያየው ምንድን ነው? እዚህ ላይ ነው። አየህ በቃ ዝም በል አንተ። መቼ ይኸውልሽ አሁን ጥሩ አንስማ ይፍራስ ይላል። ቴንክ ዩ ማለት ደግሞ ለማንኛውም ኦኬ ቅጣቱን አሁን እሺ ልቀጣለን። ምንድን ነው እሱ? ቶሎ በል ቶሎ በል። ቅጣቱ እኮ ዱቄት ተቀብተሽ ዱቄት ይኸውልሽ ቅዱስ አሁን ቀለድን አይደለም። አሁን ግን ዱቄት የለኝም እኮ የቅጣቱን ምርጫሽን ነው። ኦኬ ብቻ ዱቄቱን ዱቄት ተቀብተሽ ፍልተር ትቀይሪያለሽ። ውሃ በበላት ዳምተሽ ቁጭ ብድግ ትያለሽ። ዱቄቱን ምን ዱቄት አምጥተሽ ፊትሽን ተቀብተሽ ፍልተር ትቀይሪያለሽ። እንዴ ሁለት እኮ ነው የሆነው። ዱቄቱ ከሶስቱ ትመርጫለሽ። ከሶስቱ ትመርጫለሽ። ባሻለ አንደኛ ዱቄት በቃ እሺ ቆይ ፊልተር ትቀይሪያለሽ። ተቀብተሽ ዱቄት ተቀብተሽ ፊልተር ትቀይሪያለሽ። ሁለት ነው የሆነው። ዱቄቱ ብቻ ወይ ፊልተር ብቻ? አንድ ነው ኖ እኛ እንደዚህ አንቀጣም። እኛ ዱቄት ብቻ ነው የምቀጣው። እኔ ብዙ ቦታ እንደዛ ነው ቅጣቴ። ውሃ እዩ የኔ የምቀጣዎች። እኔ ደግሞ ቅጣቴ እንደዛ አይደለም። ዱቄት ተቀብተው ፊልተር ይቀይራሉ። ውሃ ቁጭ ብድግ ይላሉ። ሶስተኛው 20 ጊዜ ትንከባለል ያለሽ 20 ጊዜ 10 ወደ 10 ወደ። በነገራችን ላይ እኔ የራሴን ህግ አለኝ። ኦኬ የኔ ህጎች በራሱ ህግ የሚዳኝ ደንቆሮ ብቻ ነው። በራሱ ህግ የሚዳኘው ደንቆሮ ብቻ ነው። ዝላይ ይቅርታ አድርገሽ ስድብ አይደለም። በራሱ ህግ የሚዳኘው ደንቆሮ ብቻ እንጂ ሰው በህጉ ባለው ህግ ነው የሚቀጣው። ግን ስድብ እየሰደብኩሽ አይደለም። እሺ ኦኬ ይሁን። አንተ ደንቆሮ ደንቆሮ ነው ያልኩህ። እሺ ሲጀመር ደንቆሮ ብሎ አይሳደብም። ያው የራስ ነው ይሄ ደንቆሮና የራስ ነው። አንተ የራሴ ህግ አለ። የራሴ ህግ አንደኛ ውሃ ባፌ ጨዋታ ነው። አንደኛ ውሃ ባፌ፣ ሁለተኛ ደግሞ ውሃ በጭንቅላት ይዝላለሁ። ሶስተኛ ደግሞ ዱቄት፣ አራተኛው ደግሞ አላባ ኦሮሞ እልልሃለሁ። ላላላ ይሄ ያንቺ ይሄ እኔ የምቀጣሽ በቲክታክ ህግ መሰረት ነው እንጂ በአንቺ ህግ አይደለም። ኦኬ ትቀጫለሽ ወይ ይጣጣል ያላ ኖ በቃ
እኩል ነን። ከአሁን በኋላ ደግሞ ያቧ ነው